بسم الله الرحمن الرحيم والحمد لله والصلاة والسلام على نبي الله وعلى آله وصحابته أجمعين. قال الله تعالى: ولولا أن يكون الناس أمة واحدة لجعلنا لمن يكفر بالرحمن لبيوتهم سقفا من فضة ومعارج عليها يظهرون. الله سبحانه وتعالى بزيه قرآن آية ولولا أن يكون الناس سوّج يهونالو بانل نورو أمة واحدة عند أينت سبسب جماعة يهونالو بانر لجعلنا لمن يكفر بالرحمن بالرحمن بالله لاي لم يكدو سوّج النادر قلاتشو نبر لمن يكفر بالرحمن لبيوتهم سقفا من فضة يبيتوچاچو طارا كبر يتسرى النادر قو نبر ومعارج عليها يظهرون عندهم ቤቶቻቸውን በደረጃ የሚገቡ ከብር የተሰራ ደረጃ እናደርግላቸው ነበር። ይህ አያ ሲፈስሩት ኢማም አልቁርጡቢ ወለውላ አን የኩነ الناس أمة واحدة አንድ ይሆናሉ ብለን ባንፈራ ኖሮ የሚለው ማዕናው ለሁሉም ካፊሮች ዱንያን በስተክክል በሚፈልጉት ልክ እዚሁ በተወሰፈው መልክ አሟልተን ብንሰጣቸው ኖሮ ሙእሚኖቹ ሙስሊሞቹ ልክ እንደነሱ ዱንያን ለማግኘት ብለው አማኝ ያንሳል ብለን ባንፈራ ሁሉም ዱንያን ፍለጋ ሁሉም ከሃዲ ይሆናል ብለን ባንሰጋ ኖሮ ለከሃዲዎቹ ለዱንያ ካለ ለአላህ ጋር ካላት ውርደትና ንቀት ከደውም አመፀውም ለነሱ ለጀዐልና لمن يكفر بالرحمن لبيوتهم سقفا ለቤቶቻቸው ጣራ ብር ከብር እናደርግላቸው ነበር። በምቾት በቅንጦት ጣራቸውን ከብር እንዲሰሩ እናደርግ ነበር አላህ Subhanahu Wa Ta'ala ومعارج عليها يظهرون ولبيوتهم أبوابا وسرورا عليها يتكئون እንዲሁም በሮቻቸውም ከብር የተሰሩ ይሆኑ ነበር። አልጋዎችም እንደዚሁ እላያቸው ላይ የሚሆኑባቸው አልጋዎችም ከብር የተሰሩ ይሆኑ ነበር ያንን ባንሰጋ ኖሮ عليها يظهرون وزخرفا الى الله ቀጥሎ እንዲሁም زخرف እዚህ ጋር ማዕናው ذهب ተብሎ ተፈስሯል። ምክንያቱም ቁርአን በቁርአን ይፈሰራል። ሱረቱል ኢስራ ይህን زخرفን ذهب ብሎ ፈስሮታልና ማለት ነው። እና وزخرفا የቤት ዕቃዎቻቸው እንኳን ከወርቅ ይሆን ነበር። ይህን ሁሉ የምናደርገው የማናደርገው ምን ስለተሰጋ ነው? ሁሉም ዱንያን ፍለጋ አማኞቹ በዱንያ ተፈትነው ሙስሊሞቹ በዱንያ ተፈትነው አላህ ዘንድ እንዲህ የተናቀችም ሆና ወደዛኛው ጎራ ሊሳተፉ ይችላሉ። ሌላኛው ተፍሲር አልኪሳኢ የፈሰሩት ወለውላ አን የኩኑ الناس أمة واحدة ሁሉም አንድ አይነት ሆናል ባንል ማለት ከካፊሮችም ሀብታምም ደሃም መኖር አለበት ባይባል ኖሮ ከሙስሊሞችም ሀብታም ደሃ መኖር አለበት ባይሆን ባይገባ ኖሮ ምክንያቱም እንዲخدادሙ ዱንያ እኛ ጋር ካለ ተበታችነት ከመናቋ ላላምኑት እንኳን ይሄ ሁሉ ይደረግላቸው ነበር። አያው ሲጠናቀቅ ወዘኽሩፈን ወኢን ኩሉ ذلك ይህ ሁሉ ግን ቢደረግለት ለካዲ አምጾም ከዱንያ ያልነውን ሁሉ ከዛም በላይ ቢደረግ ለማ መታዑል ሐያት الدنيا ሁሉም የተባለው ሁሉ ለኛ አጓጊ ቢሆንም ነገር ግን የዱንያ መጠቃቀሚያ ነው። والآخرة عند ربك للمتقين የመጨረሻይቱ ሀገር አኺራ ግን አላህን ለሚፈሩት ለጥንቁቃን ማለት ለሚጠነቀቁ አላህ ከከለከለ ሁሉ ለሚጠነቀቁ ሰዎች ግን ኸይር ናት። አላሁ ለጢፉን ቢዒባዲህ አላህ በባሮቹ የቅርብ አዛኝ ነው። የድብቅ የውስጥ ምስጥራቸውን የሚያቅ ነው። የሚገባቸውን የሚያደርግ ነው። ومن لطفه رزق العباد كلهم مسلمهم وكافرهم ሁላቸውንም ይረዝቃቸዋል እንዲሁ አልተዋቸውም። يرزق من يشاء ያሻውን ስሳዩን ይለግሷል። وهو القوي العزيز እሱ ኃያልና ብርቱ ነው። من كان يريد حرث الآخرة በሌላኛው ሱረቱ الزخرف ላይ ነው። من كان يريد حرث الآخرة يا آخران من كان يريد حرث الدنيا نؤته منها من كان يريد حرث الآخرة نزد له في حرثه يا آخران ልፋት ተግባር ስራን የሚፈጽም ሰው ወደኛ ለመቃረብ ብሎ ጣዓን የሚፈጽም ሰው ነዚድ ለሁ في حرثه በልፋቱ እንጨምርለታለን።
እንደምናውቀው አላህ ከሰራነው በላይ እጥፍ ድርብ አድርጎ ነው የሚከፍለን። ومن كان يريد حرث الدنيا نؤته منها በዱንያ ዙሪያ ግን የሚለፋ ሰው የተወሰነለትን የተፈቀደለትን ያህል ነው የሚያገኘው ማለት ነው። አዱንያ ነብዩ አለይሂ ሰላቱ ወሰለም ምን ብለዋል? መልዑና እርኩስ የተረገመች ናት። ዱንያ አላህ ዘንድ ትርሙዚ የዘገቡት ነው። አላህ ዘንድ ቦታ ቢኖራት ኖሮ ለማ ሰቃ ሚንሃ ካፊሩን ሸርበተ ሚማ ዱንያ ቦታ ቢኖራት ኖሮ በአላህ ያመፀ ካህዲ አንድ ጉንጭ ውሃ እንኳን ባልተጎነጨ ነበር። ዱንያ በጣም የተናቀች የተዋረደች የትልቅነት መገለጫ ያልሆነች አላህ ለሁሉም የሚሰጣት እንደውም ለጠላው። ምክንያቱም ከቀደምቶቻችን ምን ይሉ ነበር? ነገራቶች ሲመቻቹልን ምንም ሳይጓደልብን ሲቀር እንሰጋ ነበር እስቲድራጅ እንዳይሆንብን ሰነስተድርጅሁም ምን ሐይሱ ላ ያዕለሙን ስለሚል አላህ ለነዛ ለአማጺዎች ለካዲዎቹ ባላወቁት መልኩ ምቾት ይመስላችኋል፣ ግን አያያዛችን ብርቱ ነው እያመቻቸንላቸው ነው እንደሚለው ማለት ነው። فلذلك ያማኞች የጥንቁቃያን የሙስሊሞች ዱንያ ላይ ያላቸው አኗኗር በጥንቃቄ ነው ማለት ነው። ማሊ ወሊድ ዱንያ ነው ማለት ነብዩ አለይሂ ሰላቱ ወሰለም እኔና ዱንያ ምንና ምን አገናኘን? ከእንደ አንድ ሰው ኮነን ደክሞት ጥላ ስር ቁጭ ብሎ ትቶት እንደሚሄድ ነው። ዱንያ ለኔ መተላለፊያ እንጂ መኖሪያ መረጋጋያ አይደለችም ያሉት ነብዩ አለይሂ ሰላቱ ወሰለም ጃብር በዘገቡት ሐዲስ የውም ምን الأيام مر بالسوق ወደ ሱቅ ሄዱና ገበያ አካባቢ ላይ ምን ያገኛሉ? አንድ የፍየል ግልግል የሞተች የሆነች ጆሮ የተቋረጠ አግኝተው من يشتري هذه بدرهم ይላሉ ነብዩ አለይሂ ሰላቱ ወሰለም። ይህችን በአንድ ድርሃም ይፈልግ ማን ነው? ሰሃቦቻቸው ምን አሉ? ላ ቆራጣ ሙታለች አንፈልጋትም፣ በነፃም አንፈልጋትም። ምን አሉ ነብዩ ለሰሃቦቹ ማስተማር ፈልገው ዱንያ ማለት እናንተ ይህችን በምንም ከማትፈልጓት ከናቃችኋት በላይ አላህ ዘንድ የተናቀች ናት። ያ አኺ ፊላህ ብዙዎቻችን ለዱንያ ካለን ጉጉነት ፍላጎት ዱንያን ለማካበት ስንል ከብዙ ከምናቃቸው ጣዓዎች እንዘናጋለን ማለት ነው። ላኪን አዱንያ ይህች ናት ምንም ማትሞላ ሁሌ ጎደሎ አግኝተን የማንረካባት ዱንያ ቸር ነው የሚኖራት ዱንያ ሲያገኝ በአግባቡ የሚያወጣባት ነው የሚኖራት ማለት ነው። ስለዚህ ዱንያ ዳሩ ዐመልን ለልአኺራ ለአኺራ የምንዘጋጅባት የምንሰራባት እንጂ የምንረጋባት ሀገር አይደለችም። ሁላችንም እንጠንቀቅ። ፈተቁ ዱንያ ወተቁ ኒሳ ሴትና ዱንያን ፍሩ ተጠንቀቁ ብለዋል። ኢማናችንን እንጠብቅ። ወሰለላሁ ወሰለም ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን። نصيحتي